ብዝት ይበል እንዴት ዋላችሁ? መልካም ሁሉ መኝላችኋለሁ። መልካም ፕሊስ ወንዶች ማለት ነው እባካችሁ ወደዚህ ወደ ዱባይ እየመጣችሁ ማለት ነው የምታለቃቅሱ ወንዶች ኢትዮጵያ ላይ ሆናችሁ ብዙ ነገር የተሰጣችሁ ነገር አለ። እንዲሁ ዝም ብላችሁ አይደለም እየተነሳችሁ እየመጣችሁ ያላችሁት ማለት ነውና ኢዩ ቪዛችሁ ወጥቷል ሲባል ሌቨር ወጥቷል ሲባል ኢዩ ብር ከመክፈላችሁ በፊት ብር ከፍያለሁ ቅድሚያ ከፍያለሁ ብላችሁ ዝም ብላችሁ ተነስታችሁ አትንጡ። ቪዛችሁን ኢዩት። ቪዛ አለመምጣት መፍታ አላችሁ። በቃ ግዴታ አንድ ሰው ማለት ነው ካልተመቸው አንድ ስራ መምጣት አለመምጣት መፍታ አለው። ቪዛም ይወጣለት 50 ክሊነር ነው ተብለ ከመጣክ በክሊነር ነው ቪዛ ላይ ክሊነር ነው ብሎ የሚመጣው። እንደ ሞተረኝና ከሆነ በሞተረኝ በማትፈልጉ ስራ መታችሁ እዚህ ጣሃይ ሙቃት ሞት አከሌኮ በዚህ ብሎ አምጥቶኝ ይሄንን ስራ ይገባውትኝ እያላችሁ ለምን ራሳችሁን ታጋልጣላችሁ? ራሳችሁ እያለቀሳችሁ ሚዲያ ላይ እና ይሄ ሰውዬ አንተኮ ቪዛ ልኮልሃል ተመችቶኛል እሺ ብለን የመጣው አይደል እንዴ? ሶታ አይደለም ምንድነው መጀመሪያ ቪዛህን አይተክ እዛው ተደርተክ ይሄ ስራ አይመለከተኝም አልፈልገውም እኔ በዚህ አላልኩም በዚህ ነው ያልኩ ብላችሁ ቼክ አርግታችሁ የምትፈልጉትን ስራ መምጣት አለባችሁ እንጂ እዚህ ከመጣችሁ በኋላ ስራውን አንድ ወር ሁለት ወር አይታችሁ ስራ አላገኘንም ስራው ይደክመናል ጥለን ወጣን ካምፓኒውን ከሰስን። ካምፓኒውን ከመክሰሳችሁ መጀመሪያ ኢትዮጵያ ሆናችሁ አለመምጣት መፍታላችሁ። ብራችሁ አለመበላት መፍታላችሁ። ብራችሁን አለመክፈል መፍታላችሁ። እዚህ መጥቶ ግን ማለቀቀስ አይቻልም። ምክንያቱም መግቢያውም ጠባብ ነው መውጫውም ጠባብ ነው። ሶ ይሄንን ከማረጋችሁ በመጀመሪያ ፕሊዝ ተጠንቀቁ። እዩ ራሳችሁ መለስ ብላችሁ ከመሯሯጥ አረብ ሀገር መቼ ሞልቷል ስራ ሞልቷል። ቀስ ብላችሁ ተረጋግታችሁ አይታችሁ በሚያስፈልጋችሁ የእናንተ ፕሮፌሽናል ስራ የሚያስፈልጋችሁ ነገር አይታችሁ ከናንተ ጋር የሚሄድን ስራ መርጣችሁ መምጣት አለባችሁ እንጂ ዝም ብላችሁ ተነስታችሁ መጣችሁ እዚህ ጋር ያዙ ይልቀቁኝ 400,000 ከፍላችሁ 350 ምናምን ከፍላችሁ ከመመጡ ማለት ነው። እንደዛ አታርጉ። አታለቃቅሱ ፕሊስ አታለቃቅሱ። ሸልቱ ትሆናላችሁ። አታለቃቅሱ።